ሴት ልጃችሁ የወንድ ጓደኛ ወይም ቦይፍሬንድ ስትይዝ የሚሰማችሁ ስሜት ምንድነው? በተለይ አብዛኛው ኢትዮጵያውያን እናቶች በሴት ልጃቸው እድሜ አግብተው እንደወለዱ ሁሉ ይረሱታል። ስለዚህ ሴት ልጃቸው እዚህ ደረጃ ላይ ስትደርስ የሚሰማቸው ስሜት ትልቅ ፍርሃት ከመሆኑ የተነሳ የሚያደርጉት እርምጃ ምንድነው? ልጃቸውን መቆጣጠር ልጆቻችንን ሊጠብቅ አይችልም። ሲጀመር ይህ ተፈጥሯዊና አንዱ የእድገት ክፍል እንደሆነ ልንረዳ ያስፈልገናል። በዚህ አጋጣሚ ድሬዳዋና አዲስ አበባ የምትገኙ ወላጆች የልጆች የክረምት ስልጠና ምዝገባ ላይ ስለሆንን ባዮ ላይ ባሉ ስልኮች በመደወል ልጆቻችሁ ማስመዝገብ ትችላላችሁ። ወደ ሀሳባችን እንመለስ። በዚህ አይነት ሁኔታ ውስጥ ያለች ሴት ልጃችን ላይ ከባድ ቁጥጥር ስናደርግ በግልጽ መኖር የምትችለውን ኑሮ በድብቅ እንድትኖር እናደርጋታለን እንጂ በፍጹም ልናድናት አንችልም። ስለዚህ እንደ ወላጅ በዚህ እድሜ የደረሰች ልጅ ካለችን ምን ማድረግ አለብን የሚለውን እንመልከት። በመጀመሪያ ኢትዮጵያዊ ኢጓችን ወደ ጎን ጥለን ከልጃችን ጋር ያለን ግንኙነት ከቁጥጥር ወደ መግባባትና መተማመን ሊያድግ ይገባዋል። ይህ ማለት ምንድነው? ልጃችን ስለሚሰማት ስሜት፣ ስለያዘችው ቦይፍሬንድ፣ እያደረገችው ስላለው ኤቭሪ አክቲቪቲ ልትነግረን የማትሳቀቅ ወላጅ ልንሆንላት ያስፈልጋል። ሁለተኛው ደግሞ በዚህ ሰዓት ላይ ልጃችን ትክክለኛ ዋጋዋን እንድትረዳ እናድርጋት። አሁን ከሚሰማት ስሜት በላይ ከቦይፍሬንድ ከወንድም ከምንም በላይ የእሷ ህይወት ማተር እንደሚያደርግ ትምህርቷ፣ የወደፊት ራዕዩና መሰል ሁኔታ እንዲሁ ተፈጥሯዊ ማንነቷን እንድትወድና እንድታከብር ልናደርጋት ያስፈልጋል። ይህ እንዲፈጠር አሁንም በእኛ በኢትዮጵያውያን ባህል ውስጥ ያልተለመደን ነገር ማድረግ አለብን። ምንድነው? ልጃችንን ልናደንቃት ያስፈልጋል። ውስጧ ያለውን አቅም ልንነግራት ያስፈልጋል። ውብ እንደሆነች ልንነግራት ያስፈልጋል። እሷ ምርጥ እንድትሆን የማንም ወንድ ማረጋገጫ እንደማያስፈልጋት ልናስረዳት ያስፈልጋል። በዚህ ሰዓት ላይ እውነተኛ ዋጋዋን ትረዳለች። ማንም የኔ ቆንጆ የኔ ውብ ብሎ ወዲህ ወዲያ ሊያደርጋት ልቧን ሊያረዳው አይችልም ማለት ነው። ምክንያቱም ቀድመን ቆንጆ እንደሆነች ነግረናታል። ምክንያቱም ምን ያህል ውድ እንደሆነች ቀድመን ቤት ውስጥ ነገር። ስለዚህ ዋጋዋ ላይ ፎከስ ልናደርግ ያስፈልጋል። ሶስተኛውና የመጨረሻ ልጃችን እንደምንተማመንባት ልናሳያት ልንነግራት ያስፈልጋል። ወላጆች የወጣትነት እድሜ ማለት ልጆቻችን ከኛ ቁጥጥር እየወጡ ያሉበት እድሜ ነው። ለዚህ ነው ኢንዲፔንደንት የሚሆኑት፣ በራሳቸው መቆም የሚያምራቸው። ይሄ የግሌ ነው፣ ፕራይቬሲ ነው፣ የግሌ ጉዳይ ነው የሚሉን ፈጣሪ አጀስት ያደረገው ባዮሎጂካል ሲስተም አለ ውስጣቸው። ለምን ሀያዎቹ ላይ አታዝሏቸውም? ሀያዎች ውስጥ ሲገቡ የማታድኗቸው የግል ቻሌንጆች አሉባቸው። በራሳቸው መቆም እንዲችሉ ፈጣሪም ይፈልጋል። ለዛ ነው ያንን በራሳቸው የመወሰን ስሜት በውስጣቸው የሰራው። ስለዚህ ወጣትነት ኢንዲፔንደንሲ እንደሆነ፣ ልጆቻችን ከኛ ቁጥጥር እየወጡ ያሉበት እድሜ እንደሆነ ልንረዳ ያስፈልጋል። እና ምንድነው ማድረግ ያለብን? ሴት ልጃችን እንደምንተማመንባት፣ በራሷ መቆም የምትችል እንደሆነች፣ ውሳኔዎቿ ድንቅ እንደሆኑ ልናሳያት ያስፈልጋል። ይህንን ስታደርጉ የሚገርማችሁ ነገር የእናንተ ምክር፣ የእናንተ ድምፅ በሴት ልጃችሁ ህይወት ላይ ትልቅ ዋጋ ይኖረዋል። እንደ ቀልድ የሚታይ አይሆንም። ስለዚህ ኢትዮጵያውያን ወላጆች you have to take care። ልጃችንን ለማዳን የሚመስል አጉል የሆነ ካልተቆጣጠርኩ ስሜት እዚህ እድሜ ላይ ልጆቻችንን ወደ ገደል ነው የሚከታቸው። በዚህ እድሜ ወንድ መፈለግ፣ በወንድ መፈለግ፣ ወንዱም ሴት መፈለግ ናቹራል ነው። ፈጣሪ አጀስት ያደረገው ባዮሎጂ እንደሆነ እንዴት ግን በጤናማ በስኬታማ ሁኔታ ይህንን ዘመን እንደሚያልፉ ልናስተምራቸው ነው የምንችለው። ከዚህ ትምህርት ጋር የምትስማሙ እስማማለሁ በሉ፣ ማትስማሙ ደግሞ አልስማማ የሚል ኮመንት አስቀምጡልኝ። መልካም ቀን ይሁንላችሁ።